Sudan's recalled its ambassador to Ethiopia, accusing the government there of launching drones into its capital Khartoum. A top army general. ማክሰኞ ሚያዝያ 27 ቀን 2018 ዓ.ም ከመቀሌና ከካርቱም የተሰሙ ዜናዎች ዳግም ኢትዮጵያን ወደ ጦርነት ይከቱ ይሆን ወይ የሚል ስጋት ሲያጭሩ ሰንብተዋል። ከካርቱም የሱዳን ሽግግር መንግስትን የጠቀለለው የሱዳን ጦር ኃይል ኢትዮጵያ በድሮን ደበደበችን የሚል ጠንካራ ክስ ባሰማበት በዚህ ዕለት በመቀሌ ደግሞ በደብረጽዮን ገብረ ሚካኤል የሚመራው ህወሓት ጊዜያዊ አስተዳደሩን አፍርሶ ዳግም የራሱን አስተዳደር መመስረቱን በበዓለ ሲመት አረጋገጠ። ህወሓት ዳግም የክልሉን መንግስት አመራሮች ሲሾም በዋለበት ዕለት የኢትዮጵያ አየር ኃይል ጀቶች በመቀለ ሰማይ ላይ ሲያንዣብቡ መዋላቸው በቪዲዮና በፎቶግራፎች ተደግፈው ጭምር ስጋት የሚያጭር መረጃ ሲሰራጭ ነበር የዋለው ሲል የዘገበው ሪፖርተር ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር በዚያኑ ዕለት ባወጣው መግለጫ የኢትዮጵያን ሉዓላዊ መሬት ከመውረር ባለፈ ህወሓትን በማስታጠቅና በመደገፍ የከሰሰው የሱዳን ጦር አሁን ደግሞ በኢትዮጵያ ላይ ያልተጨበጠ ክስና ውንጀላ እያቀረበ ነው በማለት ጠንከር ያለ ምላሽ ለሱዳን ሰጥቷል። ሁለቱ ከመቀሌና ከካርቱም የተሰሙ ዜናዎች ከዚህ ወዲህም ቢሆን ዓለም አቀፍ ትኩረት ያገኙ ጉዳዮች ሲሆኑ በቀጠናው ተጨማሪ ቀውስ እንዲፈጠር የሚጋብዙ ሊሆኑ እንደሚችሉም ከየአቅጣጫው ስጋት እየጫሩ ይገኛል። ህወሓት በትግራይ ክልል የራሱን መንግስት ዳግም መትከሉ የፕሪቶሪያ ሰላም ስምምነት መፍረሱን ያረጋገጠና ከፌደራል መንግስት ጋር ዳግም ወደ ጦርነት እንዲገባ የሚጋብዝ ነው እየተባለ ሲሆን ይህ ደግሞ በሌሎች ክልሎች ያሉ ታጣቂዎችን ብቻ ሳይሆን ኤርትራን ጨምሮ ሌሎች የውጭ ኃይሎችን ስቦ የሚከት ቀጠናዊ ጦርነት ሊፈጥር እንደሚችል እያሰጋ ነው። ከካርቱም ባለስልጣናት የተሰማውን ኢትዮጵያ ጥቃት ሰነዘረችብን የሚል መግለጫ ተከትሎም ከግብጽ እስከ አረብ ሊግ ድረስ እንደ ገደል ማሚቱ ውንጀላውን የማስተጋባት አቋም ሲያንጸባርቁ ሰንብተዋል። ይህ ደግሞ ሁለቱ ሀገሮች በመካከላቸው ከቆየው የድንበር ግጭት እንዲሁም የአባይ ውሃና የህዳሴው ግድብ ጉዳዮች አለመግባባት ጋር ተደምሮ ወደ ቀጠናዊ ቀውስ ውስጥ የሚከታቸው ግጭት በመካከላቸው ሊፈጠር እንደሚችል ስጋት ፈጥሯል። የውጭ ጉዳይ ሚኒስትር ለሱዳን መንግስት ውንጀላ ፈጥኖ በሰጠው የምላሽ መግለጫ የሱዳን ጦር የኢትዮጵያን ድንበር ሲወርም ሆነ የህወሓት ኃይልን በመጠቀም ድንበር ዘለል ትንኮሳ በተደጋጋሚ ሲፈጽም ኢትዮጵያ በትዕግስት ማለፏን ጠቁሟል። ሱዳን የበርካታ ጸረ ኢትዮጵያ ኃይሎች ዋና ምሽግ እንደሆነች በርካታ ማስረጃ አለን። በሱዳን ጦር ታዝለው የራሳቸውን የፖለቲካ አጀንዳ በቀጠናው ለማስፈጸም የሚፈልጉ የውጭ ኃይሎችም እንዳሉ አሳምረን እናውቃለን የሚል መልእክት ያዘለው የውጭ ጉዳይ ሚኒስቴር መግለጫ ሱዳን የራሷን የእርስ በርስ ጦርነት ለማስከን እንድትሰራ ነው ያሳሰበው። ለዚህ የምላሽ መግለጫ ያወጣው ህወሓት በበኩሉ ሱዳን በትግራይ ላይ ጭፍጨፋ ያለው ዘመቻ ሲካሄድ የተሰደዱ ዜጎቻችንን ያስጠለለች ባለውለታችን የሆነች ሀገር ናት ይላል። በሱዳን እስካሁንም የቆዩና ከሱዳን ድንበር ጋር በሚጎራበተው ምዕራብ ትግራይ ወይም ወልቃይት ጠረፋማ አካባቢዎች ያሉ ወገኖቻችን ወደ መደበኛ መኖሪያ ቀያቸው መመለስ ቢፈልጉም የፌዴራል መንግስት የፕሪቶሪያ ሰላም ስምምነት በአግባቡ እንዳይፈጸም በማድረጉ አልተሳካም ሲል መንግስትን ይከሳል። ፌዴራል መንግስቱ በጎረቤት ሀገሮች የውስጥ ጉዳዮች ጣልቃ በመግባት ኢትዮጵያን ወደ ቀጠናዊ ግጭት ለማስገባት የሚከተለው አካሄድ ያሳስበናል የሚለው የህወሓት መግለጫ የሰሞነኛው ውዝግብ ዋና መንስኤ መንግስት መሆኑን ነው የሚያብራራው። በሱዳንና በኢትዮጵያ መካከል ስለተፈጠረው ውዝግብ በጥልቀት የሚመረምር ጽሑፍ ይዞ የወጣው የለንደኑ አሽራቅ አልዋሳት ጋዜጣ ከሰሞኑ እንደዘገበው ሱዳን ከጎረቤቷ የምትጨቃጨቅበት አጀንዳ ቁጥር ቢያንስ በአንድ መጨመሩን ይጠቅሳል። ከዚህ ቀድሞ ሱዳን የድንበር ይገባኛል ጉዳይን እያነሳች ከኢትዮጵያ ጋር ትወዛገብ ነበር። ከዚህ ቀደም ሱዳን የአባይ ውሃ ወይም የታላቁ ህዳሴ ግድብ አጀንዳን ምክንያት እያደረገች ከኢትዮጵያ ጋር ስትጨቃጨቅም ነበር። አሁን ግን እነዚህ አጀንዳዎች በተጨማሪ ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ ጣልቃ እየገባች ነው በሚል እየተወዛገበች ነው ሲል ጋዜጣው ያትታል። የሱዳን ባለስልጣናት አሁን ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ እጇን ከታለች በሚለው ጉዳይ ድምዳሜ ላይ የደረሱ ይመስላል። የሱዳን ባለስልጣናት ኢትዮጵያ ለተቃዋሚው የሱዳን ፈጥኖ ደራሽ ኃይል የጦር ካምፕ በመስራት ጭምር በስልጣናና በትጥቅ ትደግፋለች ከሚል ክስ አልፎ በካርቱም ለተፈጸመ የድሮን ጥቃት ጭምር አዲስ አበባ እጁ አለበት ወደ ማለት ተሸጋግረዋል በማለትም ዘገባው ያትታል። የሱዳን መንግስት ኢትዮጵያን በመክሰስ ምን ይጠቀማል? አስተማማኝ ማስረጃ እስካላቀረበ ድረስ ከኢትዮጵያ ጋር በመፋጠጥ የሚያተርፈው አንዳች ነገር የለም። ሱዳን ከዚህ አልፋ ለኢትዮጵያ አጸፋ ለመስጠት እንደተዘጋጀች ተናግራለች። የዲፕሎማሲያዊው ይሁን የወታደራዊ ቀጥተኛ ይሁን የእጅ አዙር በእጅ ያለ የምትለው አጸፋ መስጫ መንገድ ግን ምን እንደሆነ አላብራራችም በማለት ጋዜጣው ይተነትናል። ይኸው ዘገባ እንደሚለው የሱዳን ጦር ኃይል ቃል አቀባይ ብርጋዴር ጀነራል አሲም አዋድ አብደል ዋሃብ በደንብ አጠንክረው ነው ኢትዮጵያን የወነጀሉት። የካርቱም ኤርፖርትና ሌሎች ኢላማዎችን አጥቅተዋል ያሏቸው ድሮኖች ከኢትዮጵያ ያውም ከባህር ዳር የአየር ኃይል አየር ማረፊያ እንደተነሱ በእርግጠኛነት ነበር የተናገሩት። የሱዳን የደህንነትና የወታደራዊ ተቋማት ሱዳን ከኢትዮጵያ በተነሱ ድሮኖች ጥቃት እንደተፈጸመባት አስተማማኝ ማስረጃ እንዳላቸው ቃል አቀባዩ በይፋ ገልጸዋል ይላል ይኸው የዜና ምንጭ።
ጋዜጣው እንደተነተነው ሱዳን ብቻ ሳትሆን ኢትዮጵያም በቂ ውስጣዊ ቀውስ አለባት። ጦር ሰብቀው ከመንግስት ጋር የሚዋጉና እስከ አፍንጫቸው ታጥቀው ለጦርነት የተዘጋጁ ተዋጊ ቡድኖች በኢትዮጵያ በየቦታው አሉ። የዛሬ 3 ዓመት ከህወሓት ጋር በተደረገ የሰላም ስምምነት የትግራይ ጦርነት ቢቆምም አሁንም የታጠቀ ኃይል በክልሉ ይገኛል። በሰላም ስምምነቱ ማግስት የፈነዳው በአማራ ክልል ከፋኖ ጋር የሚደረገው ውጊያም እንደቀጠለ ሲሆን በሌሎችም ክልሎች እንዲሁ የታጠቁ ቡድኖች ይንቀሳቀሳሉ። ለምሳሌ የቤንሻንጉል ነጻ አውጪ ንቅናቄ ቤንሻንጉል ሊብሬሽን ሙቭመንት የተባለው ኃይል በቅርቡ በክልሉ በሚገኘው የሱዳን ፈጥኖ ደራሽ ኃይል የጦር ማሰልጠኛ ካምፕ ላይ ጥቃት ማድረሱ ጭምር ተነግሯል። በኢትዮጵያ ገና ያልበረዱ የትጥቅ ግጭቶች በየቦታው ባሉበት በዚህ ወቅት በሱዳንም ከባድ የእርስ በርስ ጦርነት እየተካሄደ ነው። መካሰስና ውዝግብ እየከረረ ከሄደ በአንዱ ሀገር ያለው ቀውስ በሌላኛው ድንበር ካለው ቀውስ ጋር ተያይዞ ነገሮች የበለጠ ሊወሳሰቡ ይችላሉ። ሁለቱ ሀገሮች እንዲህ በመሰለው ቀውስ ውስጥ ባሉበት ሁኔታ ደግሞ መደበኛ የመንግስታዊ ግንኙነት መንገዶችን ወይም መደበኛ የውጭ ግንኙነት ማካሄጃ መንገዶችን ተጠቅመው ሁለቱ መንግስታት የጋራ ችግሮቻቸውን ለመፍታት ይቸገራሉ። ከዚህ ይልቅ ኢመደበኛ በሆኑ መንገዶችና በእጅ አዙር ግጭቶች መጠቀም ላይ ሊያተኩሩ የሚችሉበት እድል ይሰፋል በማለትም ዘገባው ስጋቱን ይጠቅሳል። የሱዳን መንግስት ከኢትዮጵያ ድንበር ጋር በሚጎራበተው በብሉ ናይል ግዛት ለሚዋጉ ታጣቂዎች ኢትዮጵያ ድጋፍ እየሰጠች ነው ሲል ከዚህ ቀደም ያቀረበውን ውንጀላ ዓለም አቀፍ መገናኛ ብዙሃን እንዳረጋገጡ ዘግቦታል። በኢትዮጵያ ድንበር ውስጥ ወታደራዊ ማሰልጠኛ መከፈቱንና የሱዳን ተቃዋሚዎች በዚያ እንደሚሰለጥኑ የደረስንበት የምርመራ ዘገባ ነው ብለው በሰፊው አሰራጭተውታል። ይህ ዘገባም ዓለም አቀፍ መነጋገሪያ ጉዳይ ሆኖ መሰንበቱ ሳያንስ አሁን ደግሞ የሱዳን መንግስት አዲስ ውንጀላ ሲጨመርበት ኢትዮጵያ በአጥፊነት እንድትታይ አድርጓታል ይላል ዘገባው። በማጠቃለያው እንደሚያነሳው የኢትዮጵያ መንግስት ፈጥኖ የድሮን ጥቃቱን በሚመለከት የማስተባበያ መግለጫ ቢያወጣም ነገር ግን ኢትዮጵያ በሱዳን የእርስ በርስ ጦርነት እጇን እያስገባች ነው የሚለው ጥርጣሬ በሰፊው የተዘራ በመሆኑ በርካታ ዓለም አቀፍና ቀጠናዊ አካላት ጉዳዩ በምርመራ ሳይረጋገጥ ስጋታቸውንና ውግዘታቸውን ያሰሙበትን መግለጫ ሲያወጡ ሰንብተዋል። የተባበሩት መንግስታት ድርጅት፣ የአረብ ሊግ፣ ዓለም አቀፍ ሙስሊም ሊግ፣ የአሜሪካ መንግስትን የመሳሰሉ ወገኖች በጉዳዩ ላይ ስጋትና ውግዘት ያዘለ መግለጫ አውጥተዋል በማለት ነው የዘረዘረው። በተቃራኒው በኢትዮጵያ ያለው ሁኔታ በተለይም በትግራይ ያለውን ስጋት ደረጃ የተነተኑ አንዳንድ ሪፖርቶችም ቢሆኑ በዚህ በኩልም ቢሆን ክልሉ የቀጠናዊ ጦርነት መነሻ ሊሆን እንደሚችል ስጋታቸውን በማከልም ላይ ናቸው። የፕሪቶሪያ ሰላም ስምምነትን ለማፍረስ እንዲቃረብ አድርጎታል ይላል ስጋት ያጣለባቸው ማህበረሰቦችን በሚመለከት የቅድመ ማስጠንቀቂያ ሪፖርቶችን የሚያወጣው ግሎባል ሴንተር ፎር ሪስፖንሲቢሊቲ ቱ ፕሮቴክት የተባለው ዓለም አቀፍ ተቋም። ህወሓት ከጦርነቱ በፊት የነበረውና በፕሪቶሪያው ሰላም ስምምነት የፈረሰውን አስተዳደር በትግራይ እንዲመለስ ያደረገ ሲሆን ደብረጽዮን ገብረ ሚካኤል ዳግም የክልሉ ፕሬዝዳንት ተደርገው መሾማቸው ይታወሳል። ከዚህ ውሳኔ ቀደም ብሎ ህወሓት የፌዴራል መንግስቱን በጀት በመከልከል ሲወነጅል የቆየ ሲሆን የጊዜያዊ አስተዳደሩ ስልጣን የተራዘመበትን ውሳኔም ተቃውሞ ነበር። በትግራይና በአዋሳኝ ክልሎች መካከል ቀደም ካሉ ሀገራት ጀምሮ ወታደራዊ እንቅስቃሴና ዝግጅት ብቻ ሳይሆን መለስተኛ ግጭቶች ሲከሰቱ ቆይተዋል። አሁን ደግሞ ይህ ወታደራዊ ዝግጅት በፌዴራል መንግስትም ሆነ በህወሓት መካከል ተጠናክሮ እንደቀጠለ የሚያረጋግጡ መረጃዎች አሉ። ይህ ሁኔታ ተባብሶ ወደ ጦርነት ከተሸጋገረ እንደ አማራና ኦሮሚያ ባሉ ክልሎች እስካሁንም የቀጠለውና በጦርነቱ ወቅት በትግራይ ተፈጽሟል የሚባለው አይነት ሲቪሎችን ኢላማ ያደረገ ጥቃት ዳግም በትግራይ እንዲከሰት ማድረጉ የማይቀር ነው በማለት ተቋሙ ስጋቱን ይገልጻል። ተቋሙ የኢትዮጵያን ሁኔታ የበለጠ አሳሳቢ የሚያደርጉ ነጥቦችን ሲጠቅስ የአሜሪካ ዓለም አቀፍ ልማት ተራድኦ ወይም USAID የእርዳታ ፕሮግራም የሆነው 1 ሚሊዮን ተፈናቃዮችን ጨምሮ 3.1 ሚሊዮን ህዝቦችን ሲደግፍ የቆየው የድጋፍ መርሃ ግብር በመጪው ሰኔ ሙሉ ለሙሉ ያበቃል። በሌላ በኩል ኢትዮጵያ ሀገራዊ ምርጫ ግንቦት 24 ለማድረግ እየተዘጋጀች ነው የሚለው ማዕከሉ በዚህ ሁኔታ ውስጥ እያለች ወደ ግጭት ከገባች ቀውሱ ቀላል የማይባል በመሆኑ ዓለም አቀፉ ማህበረሰብ በአስቸኳይ ለኢትዮጵያ ውጥረት ትኩረት እንዲሰጥ ይጠይቃል። የማዕከሉ የኢትዮጵያ ጉዳይ ባልደረባ የሆኑት ሳራ ሃንተር ሲናገሩ ኢትዮጵያ ዓለም አቀፍ ትኩረት ተነፍጓት በውስጣዊ ቀውሶች ምን ያህል ዋጋ ስትከፍል እንደቆየች ተመልክተናል። አሁንም ዓለም አቀፉ ማህበረሰብ ትኩረት ሳይሰጠው ዳግም ከባድ ጦርነት የሚነሳ ከሆነ አደጋው ከፍተኛ ነው የሚሆነው ብለዋል። በኢትዮጵያ ወደ ውጥረት የገቡ ኃይሎች እንዲሰክኑና ዳግም በፕሪቶሪያ ሰላም ስምምነት እንዲገዙ ዓለም አቀፉ ማህበረሰብ በአስቸኳይ ጠንካራ ግፊት እንዲያደርግም ጥሪ አቅርቧል። ስለ ሰሞኑ የትግራይ ጉዳይ በቅርበት የሚከታተሉና ሀሳባቸውን ለሪፖርተር ያጋሩ ወገኖች በበኩላቸው የህወሓት እንቅስቃሴ ሙሉ ለሙሉ ወደ ጦርነት ለመግባት በር የሚከፍት መሆኑን ያመለከቱት የዲሞክራሲያዊ ስምረት ትግራይ መስራች አባልና ከፍተኛ አመራር የሆኑት አቶ ጣዕመ አረዶም በሰጡት አስተያየት ህዳር አካባቢ በተደረገው የአክሱም ስብሰባ ኮሚቴ መስርተናል ብለው የፕሪቶሪያ ስምምነት መፍረሱን ቢያውጁም ፕሬዝዳንቱ ሌተናል ጀነራል ታደሰ ወረደ ግን ውድቅ አድርገውባቸው ነበር ይላሉ። በዚህ የተነሳ ፕሬዝዳንቱን ከቦታው ለማንሳት ዘመቻ መጀመራቸውን የጠቆሙት ፖለቲከኛው ይህን ሁሉ የሚያደርጉት ደግሞ ከሻዕቢያና ከሌሎች የታጠቁ ቡድኖች ጋር በመሆን ለጠነሰሱት የጦርነት እቅድ መሆኑን ጠቁመዋል። ከሰሞኑ የተፈጠረ ሌላ ከፌዴራል መንግስት ጋር የሚያጋጭ አጋጣሚን በምሳሌነት ያነሱት ተንታኙ የአየር መንገዱ በረራ መስተጓጎሉን ጠቅሰዋል።
ረቡዕ ዕለት ወደ ሽሬና ወደ አክሱም የተደረጉ የምሽት በረራዎች ማረፍ እንደማይችሉ ምልክት ተሰጥቷቸው ዞረው ወደ አዲስ አበባ እንዲመለሱ መደረጋቸውን አረጋግጫለሁ። የጀነራል ምግበ ምዕራብ ግንባር የሚባለው ኃይል ነው በዚህ አካባቢ የተሰማራው። ከዚያ በኋላ ዳግም በማግስቱ አንድ የመቀሌ በረራም ተሰረዘ። በዚህ መካከል የፌዴራል መንግስት ባለስልጣናት ከፕሬዝዳንቱ ሌተናል ጀነራል ታደሰ ጋር ተገናኝተው የተነጋገሩ ሲሆን ጉዳዩ ሆን ተብሎ የተደረገ ከሆነ መፍትሄ ለመፈለግ ተስማምተው ነበር። የፌዴራል ባለስልጣናቱ ሁኔታው በዚህ ከቀጠለ የአየር መንገዱ የትግራይ በረራዎች ሊቋረጡ እንደሚችሉ የገለጹ ሲሆን በፕሬዝዳንቱ በኩል ግን ችግሩ ተፈጠረ በተባለባቸው ቦታዎች ያሉ አመራሮችን በማናገር ነገሮች እንደሚፈቱ ቃል ተገብቶ ነበር። በመጨረሻ በድንገት በረራ ከማቋረጥና ህዝቡ እንደከዚህ ቀደሙ እንዲቸገር ከማድረግ ቀስ ብሎ ችግሩን ለይቶ መፍታትና ጉዳዩን ማስተካከል ይሻላል ተባብሎ ነበር። ይህ ከሆነ በኋላ ግን የከሰዓት 7 ሰዓት በረራዎች በሰላም ቀጠሉ። የተስተጓጎሉን በረራዎች ሰዓት ተከልሶ ድጋሚ ቀጠሉ። የፌዴራል መንግስት አሁን ላይ እንደከዚህ ቀደሙ ፈጥኖ ወደ እርምጃ የመግባት አካሄድ እየተከተለ አይደለም። ምናልባት ሁኔታዎች ተባብሰው ከቀጠሉ አንዳንድ መሰረተ ልማቶችን የማቆም ውሳኔ ሊወሰን ይችላል። ከዚያ ውጭ ግን ተጣድፎ ወደ ጦርነት አይገባም። እስከ መጨረሻው ይጠብቃል ነው የምለው። የሻቢያና ከነሱ በስተጀርባ ያሉ ኃይሎች የበለጠ በኢትዮጵያ ውስጥ ገፍተው ጣልቃ ገብ እንቅስቃሴ ካላደረጉ በስተቀር በቀላሉ ወደ ጦርነት ላይ ገባ ይችላል። ውጊያ ከተጀመረ በድሮን ውስን ኃይል በመጠቀም ሊሳተፍ ይችላል። ካልሆነ ደግሞ የባህር በር አጀንዳን ያማከለው ውጊያ ሊፈነዳ ይችላል ብዬ ነው የምሰጋው። የምርጫ ጊዜን እንደ እድል በመጠቀም ወደ ጦርነት ሊገባ ይችላል ቢባልም እኔ ግን አይመስለኝም። የበፊቱ ጦርነት እየተደረገ ነበር እኮ በአገር አቀፍ ደረጃ ምርጫ እየተካሄደ የነበረው። ከዚያ ይልቅ ዓለም አቀፉ ማህበረሰብ በአሁኑ ወቅት ጦርነቱ እንዲከፈት አይፈቅድም ብዬ ነው የምገምተው በማለት አስረድቷል። እኛም ለሀገራችን ሰላም፣ ለምድራችን ፍጹማዊ መረጋጋትን እንመኛለን። አዲስ አገልግሎች ነን።